ሁደርማን አዳማ ሙሉ ሂዳ ፕሮሞት ያደረገችው ጀስት በቆዳዋ መሆኑ አይቻል። የቆዳ ህክምና ከአራስ ህጻናት ጀምሮ ማንኛውም የእድሜ ክልል ያለ ሰው መታከም አለበት። የሀበሻ ቆዳ ስፔሲፊክ ኒድ አለው። የጻፍንበትን ወረቀት እንደዚህ ይዘው እንዲስቀባው ነበር አሉና እሱ አጋጣሚ በጣም በረሳቀን። አንዳንድ ሰው ይህን ሲፈልጉ ከዚህ ሀገር ትተው ወደ ውጭ ሄደው ሲታከሙ እናያለን። አንድ ልጅ መጥቶ ትላንትና የተነቀስኩትን ንቅሳት ዛሬ ካላስጠፋው ብሎ ከምትጠብቁት በላይ ብዙ ዳያስፖራዎች ይመጣሉ። ሰዎች የራሳቸውን ቆዳ ብቻ ቢያዳምጡ፣ የራሳቸውን ቆዳ ቢያውቁ። ሰላም ሰላም የሜላት ዩቲዩብ ቤተሰቦች፣ በዛሬው ፕሮግራማችን ለየት ባለ መልኩ ሁለንተናዊ ውበትን የምናከብርበት፣ ስለ ውስጣዊ እንዲሁም ውጫዊ ውበት የምንጨዋወትበት፣ የአንዱን ተሞክሮ ለሌሎች የምናካፍልበት፣ ትኩረቱን ውበት ላይ ያደረገ ቢዩቲ ፓርቲ የተባለ ፕሮግራም ይዘንላችሁ መጥተናል። በዛሬው የቢዩቲ ፓርቲ ፕሮግራማችን ውበትን ለማክበር፣ ስለ ውበት ለመረዳት ሁደርማ የቆዳ ክሊኒክ ተገኝተናል። በቆዳ ጤናና ውበት ዙሪያ አስተማሪና አዝናኝ ቆይታዎችን ከተለያዩ ዶክተሮችና ባለሙያዎች ጋር አድርገናል። አብራችሁን ቆዩ። እንኳን ደህና መጣችሁ። ዶክተር ሁዳ ነኝ፣ የሁደርማ መስራች እና ባለቤት። ሁደርማ የቆዳ ቤት ብዬ አስቤ ነው የጀመርኩት። በሙያዬ የቆዳ ሕክምና ስፔሻሊስት ሐኪም ነኝ፣ ደርማቶሎጂስት። እና ሁደርማን ስመሰርት ሕክምና የሚሰጥበት ቦታ ብቻ ሳይሆን ውበትንም ቴክ ኬር የምናደርግበት ፕሌስ እንዲሆን ነው። በዛ ዓላማ ነው የጀመርኩት። እንደ ህክምና ባለሙያ ቆዳ አዘ ስፔሻልቲ የኔ ስፔሻልቲ ነው። ላይክ የኔ የሚመለከተኝ ከአንድ ሰው ሰውነት ቆዳ ነው እና ቆዳ ከሰውነታችን ትልቁ ክፍል ነው። ከ4000 በላይ ህመሞች አሉት። የቆዳ ህክምና ራሱ በጣም ሰፊ ትምህርት ነው፣ ሰፊ ስራ ነው። ከዛ በተጨማሪ ደግሞ ቆዳ ፊት ለፊት የሚታየው ኦርጋን ነው እና ጤንነቱ ብቻ ሳይሆን ውበትንም ሪፕሬዘንት የሚያደርገው ቆዳ ነው። ብዙ ነገር የሚናገረው ቆዳ ነው። ቆዳ የህይወታችን ታሪክ ይናገራል፣ የውስጣችን ጤና ይናገራል። ስትሬስ ስንሆን ቆዳችን ላይ ይታያል፣ ደስተኛ ስንሆን ቆዳችን ላይ ይታያል። ኑሮ ሲመቸን፣ ኑሮ ሳይመቸን ኤቭሪቲንግ ቆዳችን ላይ ይታያል እና ህመሞቹ ብቻ ማከም ሳይሆን ውበቱንም መጠበቅ ኃላፊነቴ ነው ብዬ ስላሰብኩኝ ሁደርማን መሰረትኩት። አዲሽናል ትሬኒንግም አስፈለገ። የቆዳ ህክምና ስፔሻልቲ ሞር ኦፍ ህመሞቹ ላይ ፎከስ ያደረገ ስለነበር ከአሜሪካን አካዴሚ ኦፍ ኤስቴቲክስ የኤስቴቲክስ ዲፕሎማ ተምሬ እሱንም አዲሽን አድርጌ ነው ይህንን ቤት የከፈትኩት። ሁደርማ ላቭ ዮር ስኪን ይላቸዋል እና ይህንን ስሎገን የመረጥኩት ቆዳችንን ስንወደው ነው ህይወታችንን የምንወደው። ቆዳችንን ስንወደው ስንንከባከበው ነው ሙሉ ላይፋችንን ሪፕሬዘንት የሚያደርገው። ማንም ሰው ውስጡ ምንም ነገር ደብቆ ቆዳውን መደበቅ የማይችል ነገር ነው እና ላቭ ዮር ስኪን ብዬ ሁሌ የምመክረው ቆዳችን ስንወደው ነው ኮንፊደንሳችን የሚመጣው፣ ፕሮዳክቲቭ የምንሆነው፣ ስራችን ላይ ሰክሰስፉል የምንሆነው እና ብዙ ነገሮች አብሮ ይዞ ይመጣል። ቆዳችን ሪፕሬዘንት የሚያደርገው ኢሜጃችን ነው እና ይዘነው የምንዞረው ነገር፣ ሰዎች የሚያየው ነገር በሙሉ ቆዳችን ነው። አንድ ክላይንት ነበረችኝ እና በጣም ፊቷ ላይ ብዙ ብጉር እና ሌሎች ችግሮች ነበረባት፣ በጣም የሚታይ ጎልቶ ማለት ነው እና በደንብ ተከታትላ በየ2 ወር እዚህ ፎሎው አድርጋ ጥሩ ለውጦች ነበራት። ኦልሞስት ሌላ ሰው ነው የምትሰለችው። ያው ይሄንን ሩቲን ኤቭሪዴይ ስለለመድኩት ስራዬ ላይ ያን ያክል እንደዚህ ፎከስ አድርጌ አይቼው አላውቅም። የአዳማ ልጅ ነበረች
ከዛ በኋላ በጣም ብዙ ክላይንቶች ይደጋገሙ ይመጣሉ። ከአዳማን የመጣ ነው የሆነች ልጅ አይተን ነው ከአዳማን የመጣ ነው የሚል ነገር እና በኋላ እሷ ስትመጣ ለሌላ ፎሎ አፓ እንዴ አንቺ አዳማ ላይ ፌመስ ነሽ እንዴ ሴሌብሪቲ ነሽ እንዴ ምናምን ብዬ ጠየቅኳት። ነው ሴልስ ነው የምሰራው እና በየቤቱ ዞራለሁ ማርኬቲንግ ስለምሰራ ብዙ ቦታ ገባለሁና ብዙ ሰው ያዩኛል እና ሁሌ ለውጡ ያዩኝ ነበር በቃ ከተማ ሙሉ ያዩኝ ነበር አለችና በቃ ይዛው የምትሄደውና ይዛው የምትዞረው ቆዳዋ እንዴት እንደሆነ እንዴት ሪፕሬዘንት አድርጎ እንዴት ሁደርማን አዳማ ሙሉ ሂዳ ፕሮሞት ያደረገችው ጀስት በቆዳዋ መሆኑ አይቸው ያው ትንሽ ገረመኝ። ለካ እንደዚህ ነው ለካ ይሄን ያክል ነው ኢንፍሉዌንስ የሚኖረው ሰው ላይፍ ላይ ለዛውም የሚታይ ውስጣቸው ብቻ ድነው ይዘውት የሚቀር ነገር ሳይሆን የኛን ሁደርማን ሪፕሬዘንት አድርገው ከተማ ላይ የሚዞሩ ሰዎች ይኖሩናል ማለት ነው የሚል አይዲያ መጣልኝና ምን ያክል አንድ ሰው ላይ መስራት እንዳለብን ሞር ፑሽ ሰጠኝ ይሄ ስቶሪ። ቆዳ ባይ ዘ ዌይ ይለያያል። የሀበሻ ቆዳ የፈረንጅ ቆዳ በጣም ጥቁሮች ሁሉም የተለያየ ባህሪ ያለው ለፀሐይ እንዴት ነው ሪአክት የሚያደርገው ቁስል ከወጣ ኦር ኤኒቲንግ ከወጣ ሲድን እንዴት ነው የሚድነው የሚለው በጣም ይለያያል እና የሀበሻ ቆዳ ስፔሲፊክ ኒድ አለው እና ሁደርማን ስንጀምር ሞር ፎከስ የምናደርገው ሀበሻ ቆዳ ላይ ነው። በሀበሻ ሐኪሞች ይህንን ትሪትመንት ሲሰጥ ሞር አንደርስታንድ እናደርገዋለን ብዬ አስባለሁ። ከምትጠብቁት በላይ ብዙ ዳያስፖራዎች ይመጣሉ ስፔሲፊካሊ ለቆዳ ህክምና ብለው ራሱ ከዛ ከውጭ አፖይንትመንት ይዘው ይመጣሉና እዛ ሀገር ያሉት እኮ የኛን ቆዳ አይረዱትም የኛን ቆዳ አንደርስታንድ አያደርጉትም ይላሉና which kind of makes sense። የፈረንጅ ቆዳ ኮምፕሊትሊ የተለየ ኒድ ነው ያለው የተለየ ወይ ነው ሪአክት የሚያደርገውና አንዳንድ ጊዜ ሶሻል ሚዲያ ላይ የምናያቸው አድቫይስ ሲሰጡ የውበት ባለሙያዎች ነን የሚሉ ብዙ ጊዜ የሚያወሩት ነገር ኖቲስ የማደርገው ከኦንላይን ነው ከጉግል ያደረጉት ይሄ ፕሮዳክት ለእንትን ጥሩ ነው ይሄ ለእንትን ጥሩ ነው የሚባለውና ይሄንን አንድ አይነት ኮንሴፕት አምጥቶ ሀበሻ ቆዳ ላይ አፕላይ ሲደረግ ኮምፕሊትሊ የተለየ ሪስፖንስ ነው የሚኖረው እና ከምናያቸው ፔሸንት ብዛት ነው ሜንሊ የሀበሻን ቆዳ አንደርስታንድ የምናደርገው። ብዙም እኛ ሀገር የሪሰርች ላይ ትንሽ ወደ ኋላ ነንና ልምዳችን የሚመጣው ከምናያቸው ቀን በቀን ከምናያቸው ሰዎች ነውና ስፔሲፊክ ኒድ አለው የሀበሻ ቆዳ። ሰዎችም ይሄ በጣም አንደርስታንድ ማድረግ ያስፈልጋል። አንድ ኢንግሪዲየንት ጥሩ ነው ኦር ለምሳሌ ኬሚካል ፒል ለብዙ ችግሮች መፍትሄ ነው ተብሎ ይታሰባል። ሀበሻ ቆዳ ግን ከሚያመጣው ጥቅም ይልቅ የሚያመጣው ጉዳት ሞር እየበዛ ይመጣልና አንደርስታንድ ማድረግ የሀበሻ ስኪን ለብቻው አንደርስታንድ ማድረግ ራሱ ትልቅ ኃላፊነት አለን ብዬ አምናለሁ። ያን ኃላፊነት ደግሞ የምናየው ከሌላም ዓለም ጀስት ሀበሻን ስኪን ስለያዙ በሀበሻ ሐኪም ለመታከም ወደዚህ ይመጣሉ። ሰዎች በተለይ ሴቶች ኤጅ ማድረግ አይፈልጉም ማርጀት አይፈልጉም። እድሜ ጸጋ ነው ይባላል ግን የእድሜ ምልክቶች ሜንሊ ቆዳ ላይ ነው የሚታዩት እና እውነት ለመናገር ማንም አይወዳቸውም። ቆዳችን ላይ የሚመጡ ከእድሜ ጋር መስመሮች መጨማደድ የሆነ ሰዓት ላይ ሰዎችን ቦደር ያደርጓቸዋል እና ከሁደርማ ላይ ከምንሰጣቸው ህክምናዎች አንዱ አንቲ ኤጂንግ የምንለው የራሱ ሙሉ ቻፕተር አለው። ሰዎች ቆዳ የተሸበሸበ የሚል ኮምፕሌንት ከእድሜ ጋር ነው ብለን ልናልፋቸው የማንችል ቢካዝ መፍትሄ ይፈልጋሉ ለዚህና አንቲ ኤጂንግ ፎከሳችን ላይ ስንመጣ ሁደርማ ላይ ከምክሩ ይመጣል ከአድቫይሱ ኤጅ የምናደርገው የምንጨማደደው የእድሜ ምልክቶች የሚመጡት ከአኗኗራችን ከአመጋገባችን ከህይወታችን ላይ ያለው ስትሬስ ሊሆን ይችላል። ያው ፈጥኖ ኤጅ ማድረግ ማለት ነው። ከፀሐይ ዋናው ኤጅ እንድናደርግና ቆዳችን እንዲሸበሸብ ትልቁ መንስኤ ነው እና ፀሐይ መከላከል ቆዳን መንከባከብ ይህንን አድቫይስ ማድረግ የመጀመሪያው የአንቲ ኤጂንግ ምክራችን ነው። አት ሴም ታይም ግን ሁደርማ ጋር የምንሰጣቸው ፕሮሲጀሮች ለአንቲ ኤጂንግ የሚጠቅሙ ኢን ናቹራል ዌይ ወጣት ለመምሰል የሚረዱ ፕሮሲጀሮች እንሰጣለን። እነዚህ ሰርቪሶች በጣም ፌመስ ናቸው። በጣም ተፈላጊ ከሚባሉ ሰርቪሶች ሁደርማ ውስጥ እድሜን ወደ ኋላ መመለስ። የቆዳ ህክምና ኢትዮጵያ ውስጥ የተለመደው የገነነ ነገር ሲወጣ ወይንም ትልቅ ህመም ሲኖር መታከም ነው እንጂ
ትንሽ ቆዳን መንከባከብ ቆዳን ማስዋብ እንደ ቅንጦት ነገር ስለሚታይ አንዳንድ ሰው ይሄን ሲፈልጉ ከዚህ ሀገር ትተው ወደ ውጭ ሄደው ሲታከሙ እናያለን። ሁደርማን ይሄን ፕሮብለም ሶልቭ ለማድረግ ነው አንዱ ዓላማው ሲከፈት። ቤቱ ከዲዛይኑ ከስትራክቸሩ ከከለር ምርጫው ኤቭሪቲንግ የመረጥኩት ትንሽ የሌላ ሀገር ላይ የሚያዩት ነገር ኢትዮጵያ ለማምጣት ነበረ። የሕክምና ኤንቫይሮንመንት ብቻ ሳይሆን ዌልከሚንግ ኤንቫይሮንመንት ትንሽ ከለሮቹ ከነጭና ጥቁር ሌሎች ክሊኒኮች ላይ ከምናያቸው ወጣ ያለ ሽታው ራሱ የሆነ አይነት ሴንት እንዲኖረውና ሰዎች መጥተው የሆነ አይነት ሜሞሪ ውስጣቸው እንዲያስቀሩ በሚል ነው ዲዛይን ያደረኩት። ይሄም ያው ዲናይ የማናደርገው ነገር ነው። አሁን ሌሎች ዓለም ላይ የቆዳ ክሊኒኮች የውበት ክሊኒኮች የቤቱ ውበት ላይ በጣም ፎከስ ያደርጋሉና ያንን ቫይብ ወደ ኢትዮጵያ ለማምጣት ነበር ዓላማዬ። at the same time ሰርቪስም ላይ ለውበት የሚሰጡ ለአንቲ ኤጂንግ ቢሆን ቢዩቲ ኢንሃንሲንግ የሆኑ ሜዲካል ፕሮሲጀሮች እዚህ መሰጠት እንዲችሉና ሰዎችን ያንን ሁላ ትራቭል ኦፍ ትራቨሊንግ አብሮድ ጀስት ለቀላል ስኪን ፕሮሲጀሮች ማስቀረት አንዱ ዓላማችን ነበረ። አንዷ ፔሸንት መጣ ታከመችና አድቫይስ ፕሪስክሪፕሽን ምናምን ጽፌ ከጨረስኩኝ በኋላ ይቅርታ የእንትና ስልክ ቁጥር ወይንም አድራሻ ታውቂያለሽ አለችኝና የጠራችልኝ ሰው ሶሻል ሚዲያ ላይ ስለ ቆዳ ምክር የሚሰጥ ሰው ነው፣ ግን ያው የቆዳ ስፔሻሊስት ሐኪም ምናምን አይደለም። ከዛ አይ ግን ምን ነው ስላት አይ ፀጉሬም ላይ የሆነ ነገር ወጥቶብኝ ልታከም ነበር አለችኝ። በጣም ነው ሂት ያደረገኝ፣ እውነትም ሞራሌን ነካኝ። ብዙ ጊዜ ይደጋገምብኛል ማለት ይቅርታ እጅም ታያለሽ እግርም ላይ የሆነ ነገር ወጥቶብኛል እግርም ታያለሽ ነገር ይላሉና ብዙ ጊዜ ቆዳ ሕክምና ፊት ብቻ ነው የሚመስላቸው ኦር አትሊስት እኔ ፊትን ብቻ ማይ ነው የሚመስላቸውና የቆዳ ህመሞች ፊት ላይ የሚወጡ ፕሮባብሊ በጣም ትንሹ ነው። ከ3000 በላይ ሰውነት ላይ የሚወጣ እግር ላይ የሚወጣ ጥፍር ላይ ፀጉር ላይ የሚወጡ ችግሮች ናቸውና ሰዎች ይሄንን አንደርስታንድ አያደርጉም። ያንን ሞመንት ግን ስፔሲፊካሊ ትዝ የሚለኝ እኔ እንደዛ 10 ዓመት ለፍቼ ተምሬ ምንም ሳይማር ሚዲያ ላይ ስለወጣ ሰው ብቻ በቃ እሱን አድራሻ ስጪ ተባልኩ ነገር ነው ያስባለኝ። እና ከዛም በኋላ ነው ኮንቴንት ክሬት ስናደርግ ኦኬ ፀጉርንም ጥፍርንም ኢንክሉድ እናድርግ፣ እነዚህ ሰዎች በደንብ ማስተማር አለብን፣ የቆዳ ስፔሻሊቲ ህክምና ምንድነው የሚለውን ሶሳይቲው እየገባው አይደለም እንዴ የሚል ትንሽ ሂት አደረገኝ። ሰዎች የራሳቸውን ቆዳ ብቻ ቢያዳምጡ የራሳቸውን ቆዳ ቢያውቁ በቃ የራሱ ቆዳ የራሱ ነው። አቺቭ ማድረግም ያለበት የራሱን ቆዳ ማሳመር ነው እንጂ በስክሪን ላይ እያየው ያለው የሌላ ሰውን ቆዳ ማምጣት መፈለግ ወይንም ሌላ ሰው ይሄን ስለተጠቀመ ይሄን መጠቀም ያለበት መጨናነቅ ይሄን አላረኩም ለቆዳዬ እንትና እኮ ይሄን ይቀባል ሳይል የራሱን ቆዳ ብቻ ማዳመጥ። ቆዳችን ራሱ ይነግረናል ምን እንደሚፈልግ። ሞይስቸራይዝ ማድረግ የሚፈልግ ቆዳ ደረቅኩ ብሎ ይነግረናል። ፀሐይ መከላከል የሚፈልግ ቆዳ ጠቆርኩ ፀሐይ ላይ ያቃጠለኝ ብሎ ራሱ ይነግረናል። እና ቆዳችንን ብቻ ብናዳምጠው የሌላውን ሰው ምንም ነገር ሳናይ የራሳችንን ቆዳ ብናዳምጠው አይ ቲንክ በጣም የተሻለ አውትካም ይኖረናል። ጋይነኮሎጂስት ያው ከህክምና አልወጣሁም። በጣም ብዙ አመት ህክምና ላይ ስፔንድ ማድረግ አይ ቲንክ ውስጣችን ነው የሚገባውና የሆነ ከዛ ድቅል ብሎ የሚወጣ ማይንድ የለንም ብዙ ጊዜ። ግን አይ ቲንክ ጋይነኮሎጂስት አንድ ነገር ለራሴ ከሆነ ትሬቲኖይን አውትካም ያው ሁሉም ሐኪም አውትካም ነው ሞቲቬት የሚያደርገው የሚታይ አውትካም ላይክ ፊት ለፊት የሚታይ አውትካም ቆዳ ላይ የሚታይ አውትካም መሆኑ መጠየቅም አይኖርብኝም። ልክ ሲመጡ ያለው ለውጥ ባይኔ ነው የማየውና ሞቲቬት የሚያደርገኝ ኔክስት ታይም ስትመጣች ሰው ምን ልትመስል ትችላለች ምን አይነት ለውጥ ነው የማየው የሚለውን ከዛ እሱን ሳየው ደግሞ ኔክስት ላይ again I want to do that again. 3 words: beauty, quality, self-love.
assistant professor of dermatology and consultant dermatology at Huderma Clinic. አብዛኛው ከማያቸው ኬዝ ለምሳሌ አሁን ህፃናቶች ላይ የምታዩት ቆዳ ማሳከክ እንደ አለርጂክ አይነት ወይም ደግሞ ብጉር የሚመስሉ እጃቸው ላይ እግራቸው ላይ የሚወጡ የቆዳ ለውጦችን ብዙ ጊዜ ያለውና እንደውም አንድ ፔሸንት ልጆቿን ይዛ መታ ነበረ። በጣም በራስ ጨነቃት፣ ማታ ማታ ያሳካዋል፣ እንቅልፍ አይተኛም ብላ በጣም ተጨንቃ ነበረና እኔ ጋር መታ ስለ በሽታው ምንነት እንደዚሁም ደግሞ እንዴት መከላከል እንችላለን፣ የቆዳን ድርቀት እንዴት ማከም እንችላለን የሚለውን ቁጭ ብላ ለረጅም ሰዓት አውርተን ነበረ። ከዛ እፎይን ያልኩት ነው ያለችኝ። በጣም ተነፈስኩ ነው ያለችኝ። ከዛ በኋላ ነው ያልኳትን እንዴት መታጠብ እንዳለበት፣ እንዴት ማለስለስ እንዳለበት፣ መድኃኒቱ እንዴት መጠቀም እንዳለበት በደንብ አውርተን ከወር በኋላ ተመልሳ መጣች። በጣም ደስ ብሏት ልጄ ለውጥ አየሁበት፣ በጣም እንዴት መንከባከብ እንዳለብኝ ያወቅኩኝ የሚለውን ነገር አውርተን ነው የተለያየ ነውና የቆዳ ህክምና ከህፃናትም ጀምሮ መታከም ያለበት በቆዳ ሐኪም ነው። አሁን ለምሳሌ አንዳንድ ህፃናቶች አሉ ኪንታሮት ፊታቸው ላይ ሰውነታቸው ላይ የምታዩትና በተለምዶ ጥፍር ቀለም መቀባት የተለመደ ነው። ያ ጥፍር ቀለም ግን ኢንፌክትድ እንዲሆን እንዲቆጣ ያደርገዋል። ይሄኛው ደግሞ ስፔሻሊ አይናቸው አካባቢ ከሆነ አይናቸውን የመጉዳት እድሉ ከፍተኛ ነው። ስለዚህ እኛ ጋር ክራዮቴራፒ የሚባል ህክምና አለን። ኪንታሮትን የምናክምበት ሴፍ በሆነ መንገድ ህፃናቶች ፊታቸውን ሳያበላሽ ጠባሳ ሳይጥልባቸው ማከም የምንችልበት መንገድ አለ። ስለዚህ አንዳንዴ እኔ ጋር እንደዚህ አይነት ታካሚዎች ሲመጡ በደንብ አስረድቻቸው እሱን ህክምና ወስደው ምንም አይነት ጠባሳ ሳያገኙ የሚመለሱበት አጋጣሚዎች አሉ። እና ቆዳ ህክምና ስፔሻሊ ህፃናቶች ላይ ብዙ ጊዜ የምንቀው አጋጣሚዎች አሉ። አሁን ለምሳሌ ፀጉራቸው ላይ ፎረፎር ሲሆን በራሱ ይጠፋል፣ ድርቀት ነው ምናምን እያለ ምንታው አጋጣሚ አለ። እንደዚህ አይነት ሁኔታዎች ግን ሲፈጠሩ ፈንገስ የመሆን እድሉ ከፍተኛ ነው። ተላላፊ በሽታ ነው። ፀጉራቸው መነቃቀል ባህሪ ይኖራል፣ ይቆስላል። ስለዚህ ህፃናቶች ላይ ድርቀት ነገር ስታዩ፣ ፎረፎር ነገር ስታዩ ሐኪም ጋር ማቅረብን እንዳትረሱ። እሱም ብቻ ሳይሆን ማንኛውም ከአራስ ህፃናት ጀምሮ እስከ ትምህርት ቤት ላሉ ህፃናቶች ማንኛውም የቆዳ ለውጥ ብታዩ ሐኪም ጋር ግዴታ መምጣት ይኖርባቸዋል። የቆዳ ህክምና አብዛኛው ሰው የሚያስበው እኔም ከኤክስፒሪየንስ ካየሁት በወጣትነት እድሜ ክልል ይጀምራል የሚል አስተሳሰብ አለ። የቆዳ ህክምና ከአራስ ህፃናት ጀምሮ ማንኛውም የእድሜ ክልል ያለ ሰው መታከም አለበት። ሌላው ህፃናት ላይ ብዙ ጊዜ ቆዳ ለውጥ ስናይ ችላ የሚባል ነገር አለ፣ በራሱ ይጠፋል ወይም ደግሞ ሌላ የህክምና አማራጮች ጋር ባህል ህክምና ወይም ህፃናት ህክምና ጋር የሚሄድ ነገር አለ። ግን ማንኛውም ቆዳ ለውጥ የታየበት ህፃን መጀመሪያ ቆዳ ሐኪም መታከም አለበት። በቆዳ ሐኪም ታይቶ ነው የትኛውን መፍትሄው የሚለው መወሰድ ያለበት። በህይወት አጋጣሚ ማረሳ አንድ አጋጣሚ አለና በእድሜ ገፋ ያሉ ታካሚ መጥተው ነበረ። ቆዳቸው ላይ ወጥቶ መድኃኒት የሚቀባ መድኃኒት ጽፈንላቸው ሄደው ነበረ። እዛ ከወር በኋላ ተመልሰው መጡ። መድኃኒቱ እንዴት ነው ስላቸው ምንም ለውጥ የለውም አሉኝ። ኧረ ተቀቡት በደንብ ስላቸው በየቀን ማታ ማታ የተቀባሁት ነበር አሉ። ኧረ እንዴት ነበረ ታዲያ ቀባዩ ስላቸው የጻፍንበትን ወረቀት እንደዚህ ይዘው እንዲህ ስቀባው ነበር አሉና እሱ አጋጣሚ በጣም በረሳቀን። ምክንያቱም ወረቀቱን ነበር እየቀብተ የነበረው መድኃኒቱን አይደለምና ይሄ ነገር ብዙ ነገር አስተምሮናል። በደንብ ማስረዳት እንዳለብንም ተምሬ ያለፍኩት አጋጣሚ ነው። አንድ ያጋጠመኝ ኬዝ ነበረ። አንድ ታካሚ ነበረች እና ጀርባዋ ላይ እንዳለ ጥቁር ነገር ወጥቶባት ነበረ። እዛ ምንድነው ይሄኛው ጥቁረት ከምን የመጣ ነው የሚለውን ለማወቅ ስኪን ባዮፕሲ የሚባል የቆዳ ምርመራ አለ። እሱን ለማድረግ አስበን ብዙዎቻችን ሐኪሞች ሰብስበን ወስነን መጨረሻ ላይ ባዮፕሲን ለመውሰድ በአልኮል ሲጠረግ አካባቢ መነሳት ጀመረ ጥቁረቱ። በኋላ ላይ ምንድነው ለረጅም ጊዜ ስላልታጠበችው የሞተ ቆዳ እንደዚሁም ደግሞ የቆዳ ቆሻሻ ተሰብስቦ ነበረና ይሄኛውም አንድ ማረሳ አጋጣሚ ነው። የምወስደው አንድ ነገር ብቻ ከሆነ ሰንስክሪን፣ የቆዳ ካንሰር፣ ሊፕስቲክ። ያለ ሊፕስቲክ ከቤት መጣህ አልችልም። ሊፕስቲክ is part of my routine.
መጀመሪያ እዚህ ቤት ስቀጠር የህክምና ሪሴፕሽን ሆኜ ነበር የተቀጠርኩትና ስማቸውን ለመሸምደድ የተቸገርኩባቸው ሰርቪሶች ነበሩ። ለምሳሌ ማይክሮደርማብሬዥን በጣም ስሙን ለመሸምደድ በጣም ተቸግሬ ነበረ እና በሚሰጡት እንትን ደግሞ ፊታቸው ላይ ዴድ ስኪን የሞተ ቆዳ ሄር ሪሙቨር ምናምንና ተደርገው ሲወጡ ተሰርተው ምናምን ሲወጡ በጣም ግሎ አድርገው በጣም ቆንጆ ነው ምናምን የሚወጡት እና ስማቸውን ለመሸምደድ ይከብዳኝ ነበር። አንድ ፔሸንት ነበረች እኛ ጋር የምትታከም እና ፊቷ ላይ አጋጣሚ የፀሐይ ምች ነበር ያጋጠማት እና ከቤት አትወጣም ነበረ። በጣም ፊቷን ያቃጥላት ነበር እና ውሃ ስፕሬይ ያደረገች ነበር የምትንቀሳቀሰው እና ሕክምና ራሱ የምታገኝ ራሱ አልመሰላትም ነበረ። እኛ ራሱ ያለቀስንበት እንትን ነበር በቃ ካንሰር ሆነብኝ ምናምን ብላ በጣም በቃ ያለቀሰች ስለነበር እኛ ራሱ ያለቀስንበት አጋጣሚ ነበረ እና ሕክምና አግኝታ ከወራቶች በኋላ ስትመጣ በጣም ደስተኛ ሆና በእንደዛ አይነት ችግር እንትን የሚሉትን ፔሸንቶች ታካሚዎች ምናምን ወደኛ እንደምትልክ ምናምን ነበር ነገረችን እና ደስተኛ ነበረች በጣም በምንሰጠው አገልግሎት። እኛም እሷ እንደዚህ ሆና ፊቷ ድኖ ምናምን በማየታችን በጣም ደስተኛ ነበር። ወደ ደርማ ጋር የሚመጡት ፔሸንቶች በብዛት እኔ ነኝ መቀበላቸው። ሲመጡ ተራይዘው ነው የሚገቡት እና ውስጥ ሲገቡ የሚመስላቸው ብዙ ታካሚዎች የሚመስላቸው ውጭ ላይ ቁጭ ብለው የሚጠብቁት ውስጥ የሚገባው ሰውዬ ፊቱን ብቻ የሚታይ ነው የሚመስለው እና ፊታቸውን ብቻ አይደለም የሚታከሙት፣ ጸጉራቸውን ሊታዩ ይችላሉ። 15 ደቂቃ ቆየን ሊሉ ይችላሉ። እነዛን ደግሞ ሻይ ቡና በሉ እያልን እያስተባበለን እንዲጠብቁ እናደርጋቸዋለን እና ሲወጡ በቃ መጀመሪያ እየተበሳጩ የነበሩ ሰዎች ውስጥ ሲገቡ ተደስተው ደስ ብሏቸው ቴንኪ ብለው እኛን ማመስግነው ቤቱን በጣም ነው የሚያምረው አሰራሩ፣ እናንተም ታምራላችሁ እናመሰግናለን ብለው ነው የሚመጡት። ብዙ ጊዜ ሲመጡ ሐኪም ቤት በቃ የሆነ እንትን ያለ ሐኪም ቤት ነው የሚመስላቸውና ሲመጡ በቃ እንትና ቤታችንን ሲያዩት በቃ በጣም ሃፒ ነው ደስተኛ ነው የሚሆኑት። ሐኪም ቤት አይመስልም በጣም ደስ ይላል ምናምን ይላሉና የምንሰጠው አገልግሎት ደግሞ እዚህ ጋር ሲያዩት ምናምን ዋው ስፓ ነው እዚህ ስፓም አላችሁ ምናምን ነገር ይሉናል። ፊቴ ላይ ጠባሳ ነበረብኝ፣ የመሸብሸብም ምልክት አለብኝ ነበረ። ዶክተር እስኪ አሪፍ ልስራሽ ብላኝ አሪፍ ሰራችልኝና ሰዎች ሲያዩኝ እንዲህ ነበር እንደ ፊትሽ መጀመሪያ የልጅ ፊት ሆነ። እዚህ ታካሚዎችን መተው ሲያዩኝ ለውጥማ አለ ፊትሽ ላይ እና በራሴ ስላየሁት እነሱንም እንዲሰሩላ አንድ ሁለት ፔሸንቶችም ተሰርተዋል የኔን አይተው ማለት ነው። እኔም እንዲሰሩ ገፋፍቻቸዋለሁ። አንድ 3 ፔሸንቶች እንደዚህ ተሰርተዋል የኔን አይተው ማለት ነው እና እኔ በጣም ደስተኛ ነኝ። እኔ ራሴ በበኩሌ በየጊዜው ለውጡን ሳይው ምንም ማድረገው ነገር እንደውም አሁን ነው ለፕሮግራሙ ነው እንደዚህ ፏ ያልኩት እና በራሱ ፊቴ ከተሰራው በኋላ ለውጥ ስላገኘሁበት ምንም ነገር አያስፈልገኝም ብዬ ነው ማስበው። ስሜ ዶክተር እያሱ በቀለ ይባላል። በሁደርማ ደርማቶሎጂ ኤንድ ኤስቴቲክስ ክሊኒክ ኮንሰልታንት ደርማቶሎጂስት ነኝ። አብዛኛውን ጊዜ ሰው ስለ ደርማቶሎጂ ወይም ደግሞ ስለ ቆዳ ሕክምና የሚያስበው ነገር አለ። አብዛኞቹ የፊት ቆዳ ሕክምና ብቻ እንደሆነ ነው የሚያስቡት። አብዛኞቹ ደግሞ ለሴቶች ብቻ ትኩረት የሚሰጥ የሕክምና ስፔሻሊቲ እንደሆነ ነው የሚያስቡት። የቆዳ ሕክምና ወይም ደርማቶሎጂ ግን የሚያጠቃልላቸው ነገሮች በጣም ብዙ ናቸው። ከራስ ፀጉር እስከ እግር ጥፍር ድረስ ሁሉንም የቆዳ ሽፋንን ያጠቃልላል። የፀጉር ህክምና፣ የጥፍር ህክምና እና ጀነራል የቆዳ ጤንነት ላይ የሚያተኩር ስፔሻሊቲ ነው። ሌላው ለየት የሚያደርገው ዱዋል ስፔሻሊቲ ነው። ሜዲካል እና ፕሮሲጀራል የሆነ ስፔሻሊቲ ነው። ስለዚህ በሚዋጡ በሚቀቡ መድኃኒቶች የሚታከሙ ታካሚዎች አሉ። ፕሮሲጀር የሚሰራላቸው ከቀላል ፕሮሲጀሮች አንስቶ እስከ ቀዶ ጥገና ወይም ደግሞ ማይነር ሰርጀሪ ህክምና ድረስ የሚደርስ ህክምና እንሰጣለን ማለት ነው በደርማቶሎጂ። እንደውም አብዛኞቹ ኦልሞስት 60% የሚሆኑት የማያቸው ታካሚዎች
የፀጉር ሪሌትድ የሆነ ችግር ያለባቸው የፀጉር መሳሳት፣ መነቃቀል ሊሆን ይችላል ወይም ደግሞ የፀጉር መመለጥ ሊሆን ይችላል ከዛ ችግር ጋር ተያይዘው የሚመጡ ናቸው። ስለዚህ ደርማቶሎጂ ሲባል የፀጉር የጥፍር እና ሰውነታችንን በጠቅላላ የሚሸፍነው የቆዳ ክፍላችን ሕክምና ማለት ነው። አንድ የማይረሳኝ አጋጣሚ ሁደርማ ደርማቶሎጂ ክሊኒክ መስራት የጀመርኩኝ አካባቢ በጣም ኃይለኛና ብዙ ትልልቅ የብጉር ጠባሳዎች የነበሩት ታካሚ መጥቶ ነበረ። ፊቱ ላይ በጣም የሰረጎዱ ከዛ በኋላ ደግሞ ኦልሞስት ዲስፊገሪንግ የሆኑ ጠባሳዎች ነበር ፊቱ ላይ ነበሩት እና ብዙ ቦታዎች ሄዶ ከዛ በኋላ አንዳንድም ራሱ ሶሻል ሚዲያ ላይ በሚያያቸው ነገሮች ትሪት ለማድረግ ወይም ደግሞ ለማከም ሞክሮ ነበር። ብዙ የሚቀቡ ነገሮች ሞክሯል። ከዛ በኋላ መታጠቢያዎች ሞክሯል። ሌላም ራሱ ያው እያየ የሞከራቸው ነገሮች ነበሩ። ግን እነዚህ በጠቅላላ ምንም አይነት የተሻለ ለውጥ አላሳዩትም ነበር። እኛ ጋር በሚመጣበት ጊዜ ቆዳውን በትክክል አይተን መርምረን ከዛ በኋላ ደግሞ የሚያስፈልጉትን ጸጥ ብሎ ለሁሉም ሰው የሚታዘዝ አይነት ነገር ሳይሆን ለሱ ፐርሰናላይዝድ የሆነ ወይም ደግሞ ለግሉ ብቻ ቴለርድ የሆነ የሕክምና ትሪትመንት ፕላን በማውጣት ትሪት ልናደርገው ችለናል። ከዛ በኋላ እሱም በጣም አስደሳች የሆነና ኦልሞስት ስር ነቀል የሆነ ለውጥ ሊያገኝበት ችሏል። ብዙ ጊዜ ፎከስ የምናደርገው ውጤት ላይ ወይም ደግሞ ሪዛልት ላይ ነው። ለሁሉም ሰው አንድ አይነት ነገር ሳይሆን ለአንድ ሰው ስፔሲፊክ ያስፈልጉታል ብለን የምናስባቸውን ህክምናዎች በመምረጥና ከዛ በኋላም እቅድ በማውጣት ይሄ ነገር ወር ሊፈጅ ይችላል፣ 2 ወር 3 ወር ሊፈጅ ይችላል። ግን ያ ሰው የሚፈልግበት ጎል ላይ ወይም ደግሞ የሚፈልግበት ግቡ ላይ የማድረስ ስራ ነው የምንሰራው። እሺ እድሉ ቢሰጠኝ ኮምፕሊትሊ ማጥፋት ወይም ደግሞ ኮምፕሊትሊ ኢራዲኬት ማድረግ የምፈልገው የቆዳ ችግር ሜል ፓተርን ቦልድነስ ወይም ደግሞ ራሰ በራነት ነው። ያው ይሄንን ስል ብዙ ሰው ትንሽ ግራ ሊጋባ ወይም ደግሞ ሊያስቀው ይችላል። ግን አብዛኞቹ ማያቸው ታካሚዎች ምን ያክል የራስ መተማመናቸው ላይ ወይም ደግሞ ኮንፊደንሳቸው ላይ ጫና እንደሚያሳድርባቸው አያለው። አብዛኞቹ ይሄ ነገር የሚጀምራቸው ልክ 20 ዓመት እንደሆናቸው 25 ዓመት እንደሆናቸው ሊሆን ይችላል። ስለዚህ ከጓደኞቻቸው ተለይተው ጸጉራቸውን ሉዝ ማድረግ ሲጀምሩ ያው መደናገጥ አይነት ነገር ይኖራል። ትንሽ ቆይቶ ሀፍረት ወይም ደግሞ ማፈር ይመጣል። ከዛ በኋላ ደግሞ ኮንፊደንስ መሸርሸር ወይም ደግሞ በራስ መተማመናቸው እየቀነሰ መሄድ ይጀምራል እና በተለይ ብዙ ወንዶች ላይ የሚያሳድረውን ተጽዕኖ ወይም ደግሞ የሚያሳድረውን ችግር ስለማይ ከትሪትመንትም አንጻር ደግሞ ትሪትመንቱ ስትሬት ፎርዋርድ አይደለም። እንደ አይነቱ ወይም ደግሞ እንደ ደረጃው ብዙ ኮምፕሊኬትድ የሆኑ ትሪትመንቶች አሉት። አንዳንዶቹ የህክምና አማራጮች በጣም ኤክስፔንሲቭ ናቸው ወይም ደግሞ ኮስቲ ናቸው። ስለዚህ እድሉ ቢሰጠኝ ወንድሞቼን እና ጓደኞቼን ከዚህ ነገር በጠቅላላ በገላገላቸው ደስ ይለኛል። አንድ ማስቀረት የምችለው ነገር ቢኖር ደግሞ ስኪን ብሊቺንግ ወይም ደግሞ ስኪን ዋይትኒንግ ክሬሞችን መጠቀም ከነጭራሹ ቢያቋርጡ ወይም ደግሞ ቢቀር ብዬ አስባለሁ። ምክንያቱም ለጊዜው ትንሽ ቆዳ ሊያነጣ ወይም ደግሞ ያሳምረ ሊመስል ይችላል። ከጊዜ በኋላ ይዞት የሚመጣው መዘዝ ግን ለህክምና ራሱ ትንሽ አዳጋች የሆነ ብዙ ጊዜ ወራት ወይም ደግሞ አመታት ሊፈጅ የሚችል ነገር ስለሆነ በተለይ ደግሞ ኢትዮጵያ ውስጥ ወይም ደግሞ አሁን ባለን ኮሚኒቲ ውስጥ በቂ የሆነ መረዳት ወይም ደግሞ በቂ የሆነ አንደርስታንዲንግ ሳይኖር ብዙ ሰው እያደረገ ያለ ነገር ስለሆነ ይህንን ኮምፕሊትሊ ወይም ደግሞ ከነጭራሹ ማስቀረት ብችል ደስ ይለኛል። ዶክተር ባልሆን ኖሮ ሼፍ መሆን ነበር የምፈልገው። ከልጅነት ጀምሮ ከእናቴ ጋር ያው ኩክ እያረኩኝ ነው ያደግኩት። ብዙ ነገሮችም አሪፍ አድርጌ መስራት እችላለሁ ብዬ አስባለሁ። እንግዲህ ያው ቴስት አድርጎ የሚሞክረው ሰው ስለሌለ ነው እንጂ ጥሩ ኩክ እንደሆንኩ ነው ማስበው። እኔ ግን ይህንን ያው በሜዲኬሽን ልቀይርላችሁ እና 5% ስትሬንግዝ የሆነ ሚኖክሲዲል ነው። አብዛኛው ሰው ጺሙን ለማሳደግ ከዛ በኋላ ጸጉሩ ያው እየተመለጠበት እንዳይሄድ ለማድረግ ይጠቀመዋል። እኔም ለተመሳሳይ ነገር እጠቀመዋለሁ። ጥሩ ሪዛልት ስለሚያሳይ ከዛ በኋላ ደግሞ ኮንስታንት የሆነ ዩዝ ደግሞ ተጨማሪ ኢፌክቶች ወይም ደግሞ ተጨማሪ ቤኔፊቶች ስለሚያሳይ 5% ሚኖክሲዲል መርጫለሁ።
ሜንቶሮቼ ብዬ ማስባቸውና ብዙ ነገር ያስተማሩኝ ሁለት ደርማቶሎጂስቶች አሉ። አንደኛው ዶክተር ዮሴፍ ይባላል። በተለይ በሬዚደንሲ ጊዜ ሰርጂካል ስኪሌን እና ፕሮሲጀራል ስኪሌን እንዳዳብር በጣም የረዳኝ ሐኪም ነው። አሁን ደግሞ ከረንትሊ ዶክተር ነቢል እንደ ጓደኛም እንደ ሜንቶርም በጣም ብዙ ነገሮችን እያስተማረኝ ይገኛል። በሚቀጥሉት 5 ዓመታት ውስጥ የደርማቶሎጂ ሕክምና በጣም አድቫንስ አድርጎ ማንኛውም ኢትዮጵያዊ ወደ ውጪ ሄዶ የሚያገኛቸውን ሕክምናዎች በጠቅላላ እዚሁ በሀገሩ ላይ በጣም የተለየ ኮስት ሳያወጣ ማግኘት የሚችልበት ሁኔታ እንዲፈጠር ያው ምኞቴ ነው። ሶሻል ሚዲያ ላይ አይቼው በጣም ያስገረመኝ ነገር የሆነች ልጅ ብጉር ለማጥፋት የጥርስ ሳሙና ፊታቸውን ተቀቡ ብላ እሷም ራሷ በደንብ ልቅልቅ አድርጋ የጥርስ ሳሙና ተቀብታ አይቻለሁ እና ይሄ ያው በተለይ በህክምናው ዘርፍ ጭራሽ የማይመከር ነገር ነው። ትንሽ ያው ፈገግም አሰኝቶኛል ባየሁት ጊዜ። ስለዚህ ያው ዲዘርትድ አይላንዶች አብዛኞቹ በጣም ኃይለኛ ፀሐይ አይደለ ያላቸው። ስለዚህ ሰንስክሪን ይዤ ነው የሄደው። ሁደርማ ብዙ ከምሰራቸው ፕሮሲጀሮች መካከል የንቅሳት ማጥፋት ህክምና ወይም ደግሞ ሌዘር ታቱ ሪሙቫል አለበት። ከዚህ ጋር ተያይዞ አንድ ማረሳው ገጠመኝ ቁጭ ብዬ ፔሸንት እያየው ባለበት ሰዓት ላይ ሪሴፕሽን ላይ ያሉት ልጆች ደውለው አንድ ልጅ መጥቶ ትላንትና የተነቀስኩትን ንቅሳት ዛሬ ካላስጠፋው ብሎ በጣም እያስቸገረ ነው ብለው የነገሩኝ ነገር አይረሳኝም እና ሳዋራው ልጁ በቃ በጣም ተሳስቼ ነው አስቤበት አይደለም ምናምን ብለው በጣም ብቻ የሚያስቁ ነገሮች ነው የነገረኝ። ከዛም በኋላ ልጁን አረጋግቼ ያው ማጥፋት የምንችለው ከ6 ሳምንት በኋላ እንደሆነ ነግሬ ልኬዋለሁ። በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? ህፃናቶቹ ቆዳቸውን ተንከባከባቸው፣ እያቸው። አዳዲስ ነገር ሊወጣ ይችላሉ። ማንኛውም ነገር ሲወጣ ካያችሁ የቆዳ ሐኪም ጋር ይዛቻቸው ነው። እኔ ደግሞ ማስተላለፍ የምፈልገው መልእክት ቆዳችሁ ላይ የሚወጣው ችግር በጣም ቆዳችሁን እስኪጎዳው ድረስ አለመጠበቅ፣ በተቻላችሁ መጠን የሆነ ነገር በወጣባችሁ ሰዓት ላይ ቶሎ ወደ ቆዳ ሐኪም መሄድ ያስፈልጋል። አብዛኞቹ የምናያቸው ኬዞች ነገሩ በጣም ከተባባሰና ኮምፕሊኬት ካረገ በኋላ ነው የምናያቸውና ለማከመም ትንሽ አዳጋች ይሆናል። ለውጥ እስኪያመጣ ደግሞ ረዘም ያለ ጊዜ ሊፈጅ ይችላል። ሌላኛው ነገር ደግሞ የምትመርጧቸው የቆዳ ሐኪሞች በጣም ትሬንድ መሆናቸው፣ ስለሚሰሩት ስራና ስለሚያክሙት ህክምና በቂ እውቀት ያላቸው መሆናቸውን፣ የሆነ ነገር በመሃል ቢከሰት እሱን ሃንድል የሚያደርጉ መሆናቸውን በደንብ ማረጋገጥ አለባችሁ። ፎሎ አፕ ላይም በደንብ ሊከታተሏችሁ የሚችሉ መሆናቸውን በደንብ ቼክ ማድረግ አለባችሁ። እኔ ደግሞ ሁደርማን ጠቅለል ላድርግላችሁ። ይሄ ሴንተር በስፔሻሊስት ሐኪሞች ነው ሰርቪሱ እየሰጠን ያለ ነው። የምንሰጠው ሰርቪስስ ማንኛውም የቆዳ ችግሮች ማከም፣ ስለ ቆዳ ማማከር፣ ከውበት ጋር የተያያዙ ፌሻል ትሪትመንቶች፣ ሁሉንም ሶሳይቲው ለማጠቃለል ነው የሞከርነው። ልጆችም፣ አዋቂዎችም፣ ወንዶችም፣ ሴቶችም ሁላችሁ መጥታችሁ መታየት የምትችሉበት ቦታ፣ ውበታችሁን ለመጠበቅ ለአዳዲስ ሙሽሮች የራሳችን ፓኬጆች አሉን። ሌሎቻችሁን ቆዳችሁን መንከባከብ የምትፈልጉ እንደ ሜምበር ሆናችሁ የ3 ወር፣ የ6 ወር፣ የ1 ዓመት ፓኬጅ ሆናችሁ እኛ ጋር ጆይን ማድረግ የምትችሉበት ሰርቪሶችን ማዘጋጅተናል። አንቲ ኤጂንግ ቅድም ስለ የነበረው ወጣት መምሰል ፈልጋለሁ፣ ቆዳዬን መታደስ ፈልጋለሁ ብላችሁ የምታስቡም እዚሁ መምጣት ትችላላችሁ። ከባድ ነገር ህክምና የለውም ብላችሁ ተስፋ ያስቆረጣችሁ ነገርም ካለ መፍትሄ የሌለው ነገር የለም። ከባባድ ችግሮች ከልብሳችሁ ውስጥ ደብቃችሁ ያላችሁ ብዙ የቆዳ ችግሮች ያለባችሁ አላችሁ። እናንተም እዚህ ወገን ሁደርማ መጥታችሁ መፍትሄዎቻችሁን ታገኛላችሁ። ሁደርማ ለሁላችሁም ክፍት ነው። You're welcome anytime.